ዛሬ ይዤላችሁ የመጣሁት ዩኒት 2 ፓርት 3 ነው። አዲሽን ኤንድ ሰብትራክሽን ኦፍ ኢንቲጀር ይላል። ይህ ማለት ኢንቲጀሮችን መደመርና መቀነስ ማለት ነው። ስለ ኢንቲጀር ከዚህ በፊት ተምረናል። መጀመሪያ የምናየው አዲሽን ኦፍ ኢንቲጀርስ የሚለው ነው። ኢንቲጀርን መደመር ማለት ነው። እንዴት ነው ሲደመር የሚመጣው፣ እንዴት ነው የምንሰራው የሚለው እናያለን። አክቲቪቲ 2.6 Activity 2.6 Thunderstorms are made of both positive and negative electrical charge. Thunderstorm የሚባለው መብረቅ ወይም ደግሞ በዝናብ ጊዜ ብልጭ የሚለው ነገር እሱ የሚፈጠረው በሁለቱ በፖዚቲቭ እና በኔጌቲቭ ኤሌክትሪካል ቻርጅ የኤሌክትሪክ ቻርጆች ነው ይላል። there are extra negative charge electron ተጨማሪ ኔጌቲቭ ቻርጅ ሲሆን ምን ይባላል? ኤሌክትሮን ይባላል። at the bottom of the thunder cloud ከክላውዱ ወይም ደግሞ ከደመናው በስር ማለት ነው በታች ተጨማሪ ኔጌቲቭ ቻርጅ አለ። ምን ይባላል? ኤሌክትሮን ይባላል። and extra positive charge ተጨማሪ ፖዚቲቭ ቻርጅ ደግሞ ምን ይባላል? ፕሮቶን ይባላል ማለት ነው። የት ላይ ነው ያለው? ቶፕ ወይም ደግሞ ላይ ነው ያለው ማለት ነው። ስዕሉ ላይ እንደምታየው አንደኛ ምን ይላል? what is the charge at the top of the cloud where there are more protons than electron ይላል። ቶፕ ላይ ብዙ ፕሮቶን ቢጨመሩ ከኤሌክትሮን ይልቅ ብዙ ፕሮቶን ቢኖሩ ምንድነው ቻርጅ የሚሆነው የሚለው ሞር ፖዚቲቭ ነው የሚሆነው ማለት ነው። ፖዚቲቭ ቻርጅ ይሆናል። ሁለተኛ what is the charge at the bottom of the cloud where there are more electrons than proton እታች ላይ ደግሞ ከፕሮቶን ይልቅ ብዙ ኤሌክትሮን ካለ ኤሌክትሮን ከሆነ ኔጌቲቭ ቻርጅ ብዙ ኔጌቲቭ ቻርጅ ይቀመጣል ማለት ነው። እታች ላይ ሆነ ማለት ኤሌክትሮን ኔጌቲቭ ቻርጅ ነው፣ ፕሮቶን ደግሞ ፖዚቲቭ ቻርጅ ነው ማለት ነው። Combining positive and negative electrical charge in the thunderstorm is similar to adding integers. ፖዚቲቭ እና ኔጌቲቭ ቻርጆችን ኮምባይን ማድረግ ወይም ደግሞ አንድ ላይ መደመር ምን ላይ ማለት ነው? ቴንደርስቶርም ደግሞ መብረቅ ላይ ፖዚቲቭ እና ኔጌቲቭ ኤሌክትሪካል ቻርጆችን ኮምባይን ማድረግ ማለት ከምን ጋር ተመሳሳይ ነው? ኢንቲጀርን መደመር ጋር ተመሳሳይ ነው ማለት ነው። ምክንያቱም ቴንደርስቶርም የሚሰራ ከፖዚቲቭ እና ከኔጌቲቭ ኤሌክትሪካል ቻርጅ ስለሆነ ማለት ነው። ኢንቲጀር ደግሞ ፖዚቲቭ እና ኔጌቲቭ ናቸው። እነሱን እንደመደመር ነው የሚለው። when a positive and a negative integer are added ፖዚቲቭ እና ኔጌቲቭ ኢንቲጀሮችን ስንደምር ምን ይፈጠራል? the sum will be positive or negative or zero depend on the sign of the number that is furthest from zero ምን ይሆናል? ድምራችን 3 ነው የሚሆነው ውጤታችን። እሱም ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል፣ ወይም ደግሞ ዜሮ ሊሆን ይችላል። በምንድን ነው የሚወሰነው? ያን ቁጥር ከዜሮ ርቀቱ ፈርዘስት ማለት ርቀት ነው። ከዜሮ ምን ያህል ርቋል በሚለው ነው የሚወሰነው ማለት ነው። to add integers you can use counter or number line ኢንቲጀሮችን ለመደመር ካውንተር መቁጠር ወይም ደግሞ ነምበር ላይን የቁጥር መስመር መጠቀም እንችላለን። ሁለት መንገዶች መጠቀም እንችላለን ማለት ነው። ወይ በመቁጠር ወይም ደግሞ የቁጥር መስመርን በመጠቀም example 2.9 adding integer with the same sign ተመሳሳይ ሳይን ያላቸው ኢንቲጀሮች ስንደምር ማለት ወይ ፖዚቲቭ ቁጥሮችን ወይም ደግሞ ኔጌቲቭ ቁጥሮችን ስንደምር ማለት ነው። ለምሳሌ +3 + +5 ይሄን ፋይንድ አርጉ ነው የሚለው። ሶሉሽኑ ሜትድ 1 በምንድነው ሜትድ 1 የምንሰራው? በካውንቲንግ ማለት ነው፣ በመቁጠር ፖዚቲቭ ነምበርስ አር ሪፕሬዘንትድ ባይ ፖዚቲቭ ካውንተርስ ፖዚቲቭ ቁጥሮች በምንድን ነው የሚወከሉት? በፖዚቲቭ ካውንተር ይወከላሉ። ኤንድ ኔጌቲቭ ነምበርስ አር ሪፕሬዘንትድ ባይ ኔጌቲቭ ካውንተር ኔጌቲቭ ነምበሮች ከሆኑ ደግሞ በኔጌቲቭ ነው። አሁን ይሄ ለምሳሌ ፖዚቲቭ ስለሆነ ፕላስ አለ አይደለም መሀል ክባ ውስጥ። ኔጌቲቭ ቢሆን ግን ማይነስ ይሆን ነበር ማለት ነው። ስለዚህ +3 + +5 ነው የተባለው። +3 ሲሆን እቺ ክብ ስንት ፖዚቲቮችን ይዛለች? 3 1 2 3 ማለት ነው። እቺኛው ደግሞ 5 ቁጥሮችን ይዛለች። በአንድ ላይ ስንቆጥራቸው ስንት ይሆናሉ? 8 ይሆናሉ ማለት ነው። ስለዚህ 3 ሲደመር 5 8 ነው እንላለን ማለት ነው። when using counters for addition of integers of the same sign the sum of the integer is the number of counter all together ይላል። የኢንቲጀሩ ድምር ማለት ምን ማለት ነው? the number of counter all together ሁሉንም በአንድ ላይ ቆጥረን ማለት ነው። እሱ ማለት ነው። ለምሳሌ ላይ ስናየው እዚህ ጋር 3 አለ፣ እዚህ ጋር ደግሞ 5 አለ እና እሱን አንድ ላይ ቆጥረን 5 6 7 8 ብለን ድምሩን 8 አመጣን። ይሄ ምን ሲሆን ነው? ተመሳሳይ ሳይን ሲሆን ነው ማለት ነው። ሁለተኛ ሜትድ 2 ደግሞ ዩዚንግ ነምበር ላይን በነምበር ላይን ስንጠቀም ደግሞ እንዴት ነው የምናደርገው? ስታርት አት 0 የሚጀምረው ሁልጊዜም ነምበር ላይን ስንሰራ ከዜሮ ነው የሚጀምረው። ሙቭ ቱ 3 ዩኒትስ ራይት ቱ ሾው +3 ስለሆነ ወደ ቀኝ 3 ዩኒት ነው የምንንቀሳቀሰው ማለት ነው።
+3 ስለሆነ ስለዚህ ከዜሮ ተነስተን እዚህ እንደሚታየው ከዜሮ ተነስተን 3 ዩኒት ሄድን 3 ላይ ደረስን ማለት ነው። ከዛ ፍሮም ዌር ሙቭ 5 ዩኒትስ ቱ ሾው +5 ከዛ ደግሞ ከዚህ ካለንበት ከ3 ተነስተን ደግሞ +5ም ለማሳየት ምንድነው የምናደርገው 5 ዩኒት እንንቀሳቀሳለን ወደ ቀኝ ፕላስ ስለሆነ ማለት ነው። ስለዚህ ምን ላይ ያደርሰናል 8 ላይ +8 ላይ ያደርሰናል ማለት ነው። በነምበር ላይ ሲቀመጥ ይሄንን ይመስላል። ተመሳሳይ ሳይን የተባለው አሁን ደግሞ ኔጌቲቮቹን እንሰራለን። ሁለቱ ኔጌቲቭ ሲሆን አሁን ቅድም ያየነው ሁለቱ ፖዚቲቭ ሲሆን ነው። አሁን ደግሞ ሁለቱ ኔጌቲቭ ሲሆን ነው። ሜትድ 1 ዩዚንግ ካውንተርን ስንጠቀም ኔጌቲቭ ከሆነ በኔጌቲቭ ሪፕሬዘንት የሚደረገው በኔጌቲቭ ካውንተር ነው ብለናል። ይኸው ኔጌቲቭ ክብ ውስጥ ያለችው ኔጌቲቭ ናቸው። ስለዚህ ሁሉም ኔጌቲቭ ስለሆነ ምንድነው እንቆጥራቸዋለን ዝም ብለን ከዚህ 3 አለ ከዚህ 5 አለ 8 እና ደግሞ ኔጌቲቭ ስለሆኑ እዚህ ዳር ላይ ኔጌቲቭ እናስቀምጥባታለን። ኔጌቲቭ 8 ሆነ ማለት ነው። ሜትድ ደግሞ ነምበር ላይን ስንጠቀም ሁልጊዜ የምንነሳው 0 ላይ ነው ብለናል። ከዛ ኔጌቲቭ 3 አለች 3 ስቴፕ ወደ የት ነው የምንሄደው ወደ ግራ ኔጌቲቭ ስለሆነች። ስለዚህ ይሄው እዚህ ጋር ከዜሮ ተነስተን 3 ተንቀሳቀስን ከዛ በኋላ 3 አቁመን 5 ስቴፕ ደግሞ አሁንም ወደ ግራ እንሄዳለን ከዛው ከተነሳንበት ማለት ነው። ስንት ላይ ያስቀምጠናል -8 ላይ ይጥለናል ማለት ነው። መልሳችን -8 ነው ማለት ነው። -5 ሲደመር -3 ማለት ነው። እዚህ ላይ እንደምታዩ ስታርት አት 0 ሙቭ 3 ዩኒት ቱ ዘ ሌፍት ሾው -3 ወደ ሌፍት ሙቭ የምናደርገው -3 ለማሳየት ነው። ፍሮም ዌር ሙቭ 5 ዩኒት ቱ ዘ ሌፍት ቱ ሾው -5 -5 ለማሳየት ደግሞ አሁንም እዛው ከ3 ተነስተን ወደ ግራ እንቀጥላለን። መልሳችን -8 ይመጣልናል ማለት ነው። ኖት the sum of two positive integer is always positive የሁለት ፖዚቲቭ ኢንቲጀሮች ድምር ሁልጊዜም ፖዚቲቭ ነው የሚሆነው። ፖዚቲቭ ከሆነ ሁለታቸው ፖዚቲቭ ናቸው ማለት ነው ውጤታቸው። the sum of two negative integer is always negative የሁለት ኔጌቲቭ ኢንቲጀሮች ድምር ደግሞ ሆነ ኔጌቲቭ ነው ራሱን ነው ይዞ የሚገኘው። to add two negative integers add the two numbers without the negative sign ሁለት ኔጌቲቭ ቁጥሮችን ለመደመር ግራ እንዳትጋቡ ያለ ኔጌቲቭ ሳይናቸው ሁለቱ ኔጌቲቭ ከሆኑ ሳይናቸውን ትተውና ትደምራቸዋላችሁ። ለምሳሌ -3 እና -5 ማለት 3 ኔጌቲቭን ትታችሁ 3 እና 5 ትደምራላችሁ 8 ሆነ ማለት ነው። and then give the negative sign for the result ከዛ ከውጤታችን ላይ ኔጌቲቭ ሳይን መስጠት ማለት ነው። እዚህ ላይ ለምሳሌ 8 ከመጣ በኋላ ኔጌቲቭ እንደምናደርገው እንደዚህ መጠቀም እንችላለን። ኔጌቲቭ ሁለቱን ስንደምር ማለት ነው። to add two integers with different sign አሁን ግን ሁለት ኢንቲጀሮች የተለያየ ሳይን ኑሯቸው ማለት አንዱ ፖዚቲቭ አንዱ ኔጌቲቭ ሲሆን ማለት ነው። it is necessary to remove any zero pair or opposite ምንም ማስወገድ ይጠበቅብናል። ኦፖዚት ወይም ደግሞ ዜሮ ፔር ይባላል። እሱን ኦፖዚቱን ተቃራኒውን ማስወገድ ይጠበቅብናል ማለት ነው። a zero pair is a pair of counters that include one positive counter and one negative counter ተቃራኒ ከሆኑ አንዱ ፖዚቲቭ ነው አንዱ ኔጌቲቭ ነው ማለት ነው ግዴታ። ከዛ የነሱን ኦፖዚታቸውን ወይም ደግሞ ተቃራኒያቸውን ማስወገድ ይጠበቅብናል ማለት ነው። በምሳሌ ስናየው ይገባቸዋል በደንብ። ለምሳሌ adding integer with different sign የተለያየ ሳይን አላቸው። -3 ሲደመር 5 አሁን 3 ኔጌቲቭ ናት 5 ደግሞ ፖዚቲቭ ናት። ስለዚህ ይሄንን በካውንተር ሜተድ ስንጠቀም ሜተድ 1 ዩዚንግ ካውንተር ሜተድ ፕሌስ 3 ኔጌቲቭ ካውንተር ኤንድ 5 ፖዚቲቭ ካውንተር ሳይድ ባይ ሳይድ እዚህ ጋር 3 ኔጌቲቭ ስለሆነች ምንድነው የምናደርገው 3 ኔጌቲቭ ካውንተር ነው የምንጠቀም። ይኸው እዚህ ጋር 1 2 እና 3 ነው ተቀምጠውልናል። እና ደግሞ 5 ፖዚቲቭ ስለሆነች 5 ፖዚቲቭ ካውንተር ይኸው 1 2 3 4 5 ተቀምጦልናል። ከዛ ቀጣይ ምንድነው የምናደርገው ፔር ፖዚቲቭ ኤንድ ኔጌቲቭ ካውንተር ኤንድ ዘን ሪሙቭ ኦል ዜሮ ፔርስ እዛ ዜሮ ፔር ወይም ደግሞ ኦፖዚት ያልነው ማለት ነው። ሪሙቭ አድርጉት የተባለ ምንድነው ፔር እናደርጋቸዋለን። አንድ ፖዚቲቭ ለአንድ ኔጌቲቭ አድርገን ማለት ነው። አንድ ፖዚቲቭ ለአንድ ኔጌቲቭ ደግሞ ይጣፋል ዜሮ ነው የሚሆነው። ስለዚህ እነዚህን ፔር እናደርጋቸዋለን። ይሄዎች ከዚች ጋር አድርገን ሶስቱ ፖዚቲቭ በሶስቱ ኔጌቲቭ ተጣፋ ማለት ነው። ይሄ ዜሮ ፔር ይባላል። እሱን ሪሙቭ አደረግን። ከዛ ኦንሊ ቱ ፖዚቲቭ ካውንተር ሪማይን ምን ቀረን? እነዚህ ሁለቱ ብቻ ቀሩን ማለት ነው። ምንም ፔር ያላገኙት ኔጌቲቭ ስለሌለ ማለት ነው። ስለዚህ መልሳችን ስንት ይሆናል ማለት ነው? ፖዚቲቭ ካውንተር ብቻ ስለቀረን ማለት ነው ፖዚቲቭ ይሆናል። ሁለተኛ ሜትድ በነምበር ላይን ስንጠቀም ደግሞ ስታርት አት 0 ሁልጊዜም ነምበር ላይን ስንጠቀም 0 ላይ ነው የምንጀምረው። ከዛ ሙቭ 3 ዩኒትስ ሌፍት ቱ ሾው -3 ከ0 ተነስተን -3 ለማሳየት ከ0 ወደ -3 ስንት ዩኒት እንሄዳለን? 3 ዩኒት እንሄዳለን።
ወደ ግራ የሆነው ኔጌቲቭን ያሳየናል። ከዛ በኋላ ከደረስንበት እናቆምና ፍሮም ዜር ከዛ ካለንበት ቦታ ማለት ከኔጌቲቭ 3 ማለት ነው ሙቭ 5 ዩኒት ቱ ራይት ቱ ሾው ፖዚቲቭ 5 ከዛ ከዚህ ካለንበት ወደ ቀኝ ደግሞ ፖዚቲቭ ስለሆነች ነው ወደ ቀኝ የምንሄደው ፖዚቲቭ 5ን ለማሳየት ወደ ቀኝ እንሄዳለን። ከዛ ስንሄድ ምን ነው የምናደርገው ከኔጌቲቭ 3 እስከ 0 እስከምንደርስ 3 ስቴፕ አለች። ከዛ በኋላ የሚቀረን ምንድነው 2 ነው። 1 2 ብለን 2 ላይ እናቆማለን ማለት ነው። ስለዚህ ኔጌቲቭ 3 ፕላስ ፖዚቲቭ 5 ስንት ይሆናል? ፖዚቲቭ 2 ወይም ደግሞ ባጭሩ 2 ይባላል ማለት ነው መልሱ። ስለዚህ የተለያየ ሳይን ሲኖራቸው የሚደመሩት እንደዚህ ነው ማለት ነው። ኖት ዘ ሰም ኦፍ ፖዚቲቭ ኢንቲጀር ኤንድ ኔጌቲቭ ኢንቲጀር ኢዝ ሳምታይምስ ፖዚቲቭ ሳምታይምስ ኔጌቲቭ ኤንድ ሳምታይምስ 0 እና እነዚህን የተለያየ ሳይን ያላቸውን ቁጥሮችን በምንደምርበት ጊዜ 3 አይነት መልስ እናገኛለን ብለናል ቅድም። ፖዚቲቭ፣ ኔጌቲቭ እና 0። አንዳንዴ ፖዚቲቭ፣ አንዳንዴ ኔጌቲቭ እና አንዳንዴ ደግሞ 0 እናገኛለን። ቱ አድ ኢንቲጀርስ ዊዝ ኦፖዚት ሳይን የተቃራኒ ሳይኖችን ኢንቲጀር ለመደመር ኮምፔር ዘ ቱ ነምበር ዊዛውት ዜር ሳይን ሁለቱን ቁጥር ያለምንም ሳይን እናወዳድራቸዋለን። ማለት ሳይናቸውን ትተን እናወዳድራቸዋለን ማን ይበልጣል የሚለው ማለት ነው። ሳይኑን ትተን ነው። ሰብትራክት ዘ ስሞለር ፍሮም ዘ ላርጀር ነምበር ከዛ በኋላ ትንሹን ቁጥር ከትልቁ ቁጥር እንቀንሰዋለን። ሳይኑን ትተነዋል። እዛ መጀመሪያ እናወዳድራለን የቱ ይበልጣል የሚለውን። ከዛ በኋላ ትንሹን ከትልቁ እንቀንሳለን። ኤንድ ዘን ጊቭ ዘ ሳይን ኦፍ ዘ ላርጀር ነምበር ቱ ዘ ሪዛልት ከዛ ለውጤቱ ምንድነው የምንሰጠው የትልቁን ቁጥር ሳይን ማለት ነው። ትልቁ ቁጥር ኔጌቲቭ ከሆነ ኔጌቲቭ እንሰጠዋለን፣ ፖዚቲቭ ከሆነ ደግሞ ፖዚቲቭ እንሰጠዋለን። ለምሳሌ ኔጌቲቭ 45 ሲደመር 32 ይላል። 3 ስቴፕ ነው ያለው። መጀመሪያ ያለምንም ሳይን አወዳድሯቸው ማን ይበልጣል ነው የሚለው። ሳይኑን ትተን እዚህ ስናወዳድር ከ45 እና ከ32 45 ይበልጣል። ሳይኑ እንዳለ ነው የሚቆየው። ከዛ 45 የሚበልጥ ከሆነ ምን አድርጉት ነው የተባልነው ከትልቁ ቁጥር ላይ ትንሹን ቀንሱ ማለት ከ45 ላይ 32 እንቀንሳለን። ኔጌቲቭዋ ትቆየንና ከ45 ላይ 32ን ስንቀንስ ስንት ይመጣልናል? 13 ይመጣልናል። ከዛ ቀጥለ ምንድነው የምናደርገው የትልቁን ቁጥር ሳይን ለውጤቱ ስጡት ነው የተባልነው። ትልቁ ቁጥር ደግሞ እዚህ ውስጥ 45 ነው። 45 ደግሞ ኔጌቲቭ ነው። ስለዚህ መልሳችን ምን ይሆናል? ኔጌቲቭ 13 ይሆናል ማለት ነው። እና ባጭሩ ምንድነው ሁለት የተለያዩ ቁጥሮችን ደምረን ኔጌቲቭ የሚመጣልን ትልቁ ቁጥር ኔጌቲቭ ሲሆን ነው። ፖዚቲቭ የሚመጣልን ደግሞ ትልቁ ቁጥር ፖዚቲቭ ሲሆን ነው። 0 የሚመጣልን ተቃራኒ ሲሆን እኩል ሆኖ ተቃራኒ ሳይን ሲኖራቸው ነው ማለት ነው። ኤክሰርሳይዝ 2.6 ዩዝ ነምበር ላይን ኦር ካውንተር ቱ አድ ይላል። ይሄን ወይ ካውንተር ወይ ደግሞ ነምበር ላይን በመጠቀም ደምሮ ነው የሚለው። 1 ሲደመር 5 ይሄ ቀላል ነው 6 ነው። ኔጌቲቭ 3 ሲደመር ኔጌቲቭ 2 ሳይናቸው ተመሳሳይ ሲሆን ምን አድርጉ ነው የተባለው ያለምንም ሳይን ብቻቸውን ደምሮና ከዛ ኔጌቲቭ አድርጓቸው ወይም ደግሞ ፖዚቲቭ ከሆኑ ፖዚቲቭ አድርጓቸው ነው። እነዚህ ሁለቱ ኔጌቲቭ ስለሆኑ 3 ሲደመር 2 5 ነው። ስለዚህ ሁለቱ ኔጌቲቭ ስለሆኑ ኔጌቲቭ 5 ይሆናል መልሳችን። እዚህ ጋር ደግሞ ሁለቱም ተመሳሳይ ሳይን አላቸው ኔጌቲቭ ናቸው። ስለዚህ 5 ሲደመር 4 9 ነው። መልሳችን ኔጌቲቭ 9 ይሆናል ማለት ነው። እዚህ ደግሞ ኔጌቲቭ 5 ሲደመር ኔጌቲቭ 7 አሁንም 5 ሲደመር 7 12 እዛ ሁለቱ ኔጌቲቭ ስለሆኑ ኔጌቲቭ 12 ይሆናል። ተመሳሳይ ሳይን ሲሆን በቃ ቀጥታ ደምራችሁ ሳይናቸውን ማስቀመጥ ነው። ይህ ኔጌቲቭ 10 ሲደመር ኔጌቲቭ 4 ኔጌቲቭ 14 ማለት ነው። ኔጌቲቭ 14 ሲደመር ኔጌቲቭ 16 ኔጌቲቭ 30 ማለት ነው። 23 ሲደመር 38 61 ይሆናል ማለት ነው። ዩዚንግ ነምበር ላይን ኦር ካውንተር ቱ አድ ኢፍ ነሰሰሪ ይላል። ይሄ ደግሞ ነምበር ላይኑን ወይ ደግሞ ካውንተርን በመጠቀም አሁንም ደምሩ ነው የሚለው። አሁን ደግሞ የተሰጠን ቅድም ተመሳሳይ ሳይኖች ነበሩ። አሁን ደግሞ የተለያዩ ሳይኖች ናቸው። ፖዚቲቭ 7 ሲደመር ኔጌቲቭ 5 ይላል። እንደዚህ ከሆነ ምንድነው የምናደርገው? ካውንተርን ስንጠቀም 7 ፖዚቲቮች እናስቀምጣለን። ከዛ በኋላ ደግሞ 5 ኔጌቲቮች እናስቀምጣለን። ከዛ በኋላ ፔር ነው የምናደርጋቸው። ፖዚቲቭ እና ኔጌቲቭ ፔር ስናደርጋቸው ምንድነው የሚሆንልን? ፔር አድርገን ይጣፋሉ ማለት ነው። ፔር ከሆኑ ይጣፋሉ። ስንት ይቀረናል? ፖዚቲቭ 2 ይቀረናል። 2 ፖዚቲቮች ይቀሩናል። መልሳችን ፖዚቲቭ 2 ነው። ወይም ደግሞ ካውንተር ምናምን ሳንጠቀም ለመስራት ሳይኑን ትታችሁ አወዳድሯቸው ተባል። ከዛ ስናወዳድራቸው ከ7 እና ከ5 7 ይበልጣል። እሺ ከዛ በኋላ ከ7 ላይ 5 ቀንሱ። ቀነስን ስንቀነስ ስንት ይሆናል? 2 ይሆንልናል። ለዛ በኋላ የትልቁን ቁጥር ሳይን ስጡት ነው የተባለው። ትልቁ ቁጥር ደግሞ 7 ነው። 7 ፖዚቲቭ ነው። ፖዚቲቭ ከሆነ መልሳችን ምን ይሆናል? ፖዚቲቭ 2 ይሆንልናል ማለት ነው። ለምሳሌ ሌላ ምሳሌ ላሳያችሁ። በተቃራኒው ኤፍን ብንሰራ
10 ሲደመር ኔጌቲቭ 12 መጀመሪያ ሳይኑን ትታችሁ አወዳድሩ የተባልነው። ከ10 እና ከ12 ማን ይበልጣል? 12 ይበልጣል። ስለዚህ ከ12 ላይ 10ን ቀንሱ፣ ከትልቁ ቁጥር ላይ ትንሿን ቀንሱ ነው የሚለው። ስንት መጣልን? 2 መጣልን። ከዛ መጨረሻ ላይ ምንድን ነው የምናደርገው? የትልቁ ቁጥር ሳይን ስጡት። ምክንያቱም የበለጠው ሳይኑን ይዞ ስለሚቀጥል ማለት ነው። 12 ኔጌቲቭ ነው፣ 12 ነው የሚበልጠው። ስለዚህ ኔጌቲቭ 2 ይሆንልናል ማለት ነው መልሳችን። እዚህ ደግሞ ምንድን ነው ኔጌቲቭ 27 ሲደመር 27 ይሄ እኩል ሆነው ተቃራኒ ሳይን ስላላቸው ምንድነው የሚሆነው? 0 ይሆናል መልሳችን። ስለዚህ የተለያየ ሳይን ያላቸውን በምንደምር ጊዜ መልሳችን 3 አይነት ነው፣ ፖዚቲቭ፣ ኔጌቲቭ እና 0 ሊሆን ይችላል ማለት ነው። እዚህ ጋር ኤች 15 ሲደመር 9 ሲደመር ኔጌቲቭ 9 ይላል። ይህን በካውንተር ስንጽፈው 15 ፖዚቲቭ ካውንተር እናስቀምጣለን፣ እዛ ሌላ 9 ኔጌቲቭ ካውንተር እናስቀምጣለን እና ደግሞ ለዚህኛቱ 9 ፖዚቲቭ ካውንተር። ስለዚህ 9 ኔጌቲቮች በ9 ፖዚቲቮች ተጣፍተው ስንት ይቀርልናል? 15 ይሆንልናል መልሳችን ማለት ነው። ስለዚህ 15 ማለት ነው። በዚህ መልኩ ስሩት። ሶስተኛ in a certain time the temperature of a room was ኔጌቲቭ 3 ዲግሪ ሴንቲግሬድ። የሆነ ሰዓት ላይ የክፍሉ ሙቀት ኔጌቲቭ 3 ዲግሪ ሴንቲግሬድ ነበረ። አን አወር ሌተር ከአንድ ሰዓት በኋላ ኢት ድሮፕስ 6 ዲግሪ ሴንቲግሬድ 6 ዲግሪ ሴንቲግሬድ ድሮፕ ቀነሰ ማለት ነው። ድሮፕ ማለት መቀነስ ነው። ይህን 2 አወርስ ሌተር ከ2 ሰዓት በኋላ ደግሞ የምናደርገው ኢት ሬዝ 4 ዲግሪ ሴንቲግሬድ 4 ዲግሪ ሴንቲግሬድ ጨመረ። ሬዝ ከሆነ ጨመረ ነው። ራይት አን አዲሽን ሰንተንስ ቱ ዲስክራይብ ዚስ ሲቹዌሽን ዘን ፋይንድ ዘ ሰም ኤንድ ኤክስፕሌን ኢትስ ሚኒንግ ይላል። እዚህ ጋር መነሻችን ኔጌቲቭ 3 ነው። ምክንያቱም የሆነ ሰዓት ላይ ኔጌቲቭ 3 ዲግሪ ሴንቲግሬድ ነበር ይላል። ኔጌቲቭ 3 ከዛ በኋላ ምንድን ነው ያደርገው? ከአንድ ሰዓት በኋላ ድሮፕ 6 ሴንቲግሬድ ድሮፕ ከሆነ ቀነሰ ማለት ነው። ስለዚህ ምንድን ነው ከቀነሰ ደግሞ ኔጌቲቭ ነው ማለት ነው። ሲቀነስ 6 ማለት ነው። ከዛ በኋላ ከ2 ሰዓት በኋላ ደግሞ ሬዝ 4 ስለዚህ ሲደመር 4 እንላለን ማለት ነው። ይህም በአዲሽን መልክ ጻፉት ስንባል ኔጌቲቭ 3 ሲደመር ኔጌቲቭ 6 ሲደመር 4 ይሆናል ማለት ነው። መልሱ ስንት ይሆናል? ኔጌቲቭ 3 ሲደመር ኔጌቲቭ 6 ኔጌቲቭ ስለሆኑ ደምረን ኔጌቲቭ 9 ይሆናል ማለት ነው። ኔጌቲቭ 9 ሲደመር 4። ስለዚህ የተለያየ ሳይን ስላላቸው ምንድነው የምናደርጋቸው? እነዚህን ደግሞ የሚበልጠው 9 ነው አይደለ? ከ9 ላይ 4 እንቀንሳለን። 4 ስንቀንስ 5 ይሆናል። ስለዚህ ትልቁ ደግሞ 9 ነው። ኔጌቲቭ ሳይን ያለ መልሳችን ኔጌቲቭ 5 ይሆናል ማለት ነው። ስለዚህ ይህ ማለት ደግሞ ከ0 ዲግሪ ሴንቲግሬድ በታች ነው ማለት ነው። ኔጌቲቭ 5 ዲግሪ ሴንቲግሬድ ማለት 5 ዲግሪ ሴንቲግሬድ ቢለው 0 ማለት ነው። ከ0 በታች 5 ዲግሪ ሴንቲግሬድ ማለት ነው። ፕሮፐርቲስ ኦፍ አዲሽን ኦን ኢንቲጀር ይላል። ኢንቲጀር ላይ የመደመር ባህሪያትን ነው የምናየው። አሁን ኮምፔር ዘ ፎሎዊንግ ፔር ቫሊዩ አወዳድፉ ነው የሚለው። ኤ ኔጌቲቭ 9 ሲደመር 7 እና 7 ሲደመር ኔጌቲቭ 9 ማለት ቦታ ሲቀያየሩ ማለት ነው። ምን ይባላል? ይሄ የመደመር የቅይር ባህሪ የሚባለው ማለት ነው። በእንግሊዝኛ ኮሙታቲቭ ፕሮፐርቲ ኦፍ አዲሽን የሚባለው ነው። ቢ ደግሞ ኔጌቲቭ 2 ሲደመር 5 ሲደመር 3 እና ኔጌቲቭ 2 ሲደመር 5 ሲደመር 3 ማለት ቅንፉን ሲያቀያይረው ማለት ነው። መጀመሪያ ኔጌቲቭ 2 እና 5 ነበር ቅንፍ ውስጥ የነበረው። ከዛ ደግሞ ኔጌቲቭ 2 ወጣ 5 እና 3 ነበሩ። ይሄ ደግሞ አሶሲዬቲቭ ፕሮፐርቲ የሚባለው ነው። ሁሉንም እታች እናያቸዋለን። From the above activity, you can understand that when you add 2 or more integers, their sum is the same regardless of the order or the grouping of the addends ይላል። ምንድነው ላይ ያየነው? ኦርደሩ ምንም ዲፔንድ የማያደርገው ወይም ደግሞ ግሩፒንጎቹ ለምሳሌ እችኛይቱን 2 እና 5 አንድ ላይ ግሩፕ አድርገን እዚህ ደግሞ 5 እና 3 ግሩፕ አድርገን ምንም ግሩፑ ተጽዕኖ እንደማያመጣ ወይም ደግሞ ኦርደሩ ተጽዕኖ እንደማያመጣና እኩል እንደሆኑ ነው የሚያሳየን። Based on your work on activity, the following properties of addition on integer can be generalized. በላይ በሰራነው መሰረት እነዚህ generalized ተደርገው ፕሮፐርቲ የተሰጡ ናቸው። These properties can help you add 3 or more integers. እነዚህ ፕሮፐርቲዎች 2 እና ከዛ በላይ የሆኑ ኢንቲጀሮችን እንድንደምር ያግዙናል። Properties of addition in integer በመደመር ጊዜ የአዲሽን ፕሮፐርቲ እናያለን። አንደኛ የመጀመሪያው ምን ይባላል? ኮሙታቲቭ ፕሮፐርቲ ኦፍ አዲሽን ይባላል። ይህ ማለት የመደመር የቅይር ባህሪ ማለት ነው። For any 2 integers a and b, a plus b is equals to b plus a. ማንኛውም ኢንቲጀር a እና b የሚባሉ ኢንቲጀሮች a plus b እና b plus a መጀመሪያ መጣችን b መጀመሪያ መጣችን እኩል ነው መደመር ላይ ሆነ ማለት ነው። ውጤታቸው እኩል ነው። ለምሳሌ 3 plus ኔጌቲቭ 2 ስንት ነው? ፖዚቲቭ ስለሆነ 3 አንድ ነው ማለት ነው መልሱ። ኔጌቲቭ 2 ሲደመር 3ም አንድ ነው። ስለዚህ እኩል ሆኖ ማለት ነው። ሁለተኛው ፕሮፐርቲ ደግሞ አሶሲዬቲቭ ፕሮፐርቲ ኦፍ አዲሽን ይላል።
ይሄ ደግሞ ፎር ኤኒ 3 ኢንቲጀርስ ይሄ ደግሞ ለሶስት ኢንቲጀሮች ነው የሚሰራ። ኤ ቢ ኤንድ ሲ ኤ ፕላስ ቢ ፕላስ ሲ ኤና ቢ ቅንፍ ውስጥ አሉ፣ ሲ ውጭ ናት እና ኤን አስወጥተን ቢ እና ሲን ብናስገባው እሱ እኩል ነው ማለት ነው። ለምሳሌ -3 + 5 + -8 ኢዝ ኢኳልስ ቱ -3 + 5 + -8 መልሱ ስንት ይሆናል? እዚህ ላይ መጀመሪያ ቅንፍ ውስጥ ያሉትን ስንሰራ -3 ሲደመር 5 ማለት 5 ስለምትበልጥ 5 ሲቀነስ 3 እንላለን አይደለ? ስንት ይሆንልናል? 2 ከዛ 5 ፖዚቲቭ ስለሆነች 2 ሆነልን ማለት ነው። ከዛ 2 ሲቀነስ 8 ደግሞ ኔጌቲቭ እና ፖዚቲቭ ስለሆነ ምንድን ነው የምናደርገው? ከ8 ላይ 2 ቀንሰን ኔጌቲቭ መስጠት ነው። ስለዚህ ከ8 ላይ 2 ቀንስ 6 ነው። ከዛ መልሳችን -6 ይሆናል። ይሄኛውም ስትሰሩት እንደዛ ነው የሚመጣው፣ እኩል ነው የሚመጣው። ይሄ ምን ይባላል? አሶሲዬቲቭ ፕሮፐርቲ ይባላል። ሶስተኛው ፕሮፐርቲ ኦፍ ዜሮ ፎር አዲሽን ነው። የዜሮ ባህሪ ማለት ነው። አዲሽን ላይ ዜሮ ምን ባህሪ ያላት? ፎር ኤን ኢንቲጀር ኤ ፕላስ ዜሮ ኢዝ ኢኳልስ ቱ 0 ፕላስ ኤ። ለማንኛውም ኢንቲጀር ኤ የሚባል ኢንቲጀር ዜሮ ስንጨምርበት ኤ ፕላስ ዜሮ ራሱ ኤ ነው የሚሆነው፣ ራሱ ቁጥሩ ነው የሚሆነው ማለት ነው። ስለዚህ ዜሮ ኢዝ ኮልድ ዘ አይደንቲቲ ኤሌመንት ፎር አዲሽን ኢን ኢንቲጀር። ስለዚህ ዜሮ የመደመር ኃይለ ውጤት ትባላለች ማለት ነው። አይደንቲቲ ኦፍ አዲሽን የመደመር ኃይለ ውጤት ትባላለች። ማንኛውም ቁጥር ላይ ዜሮ ሲጨምሩ ራሱ ቁጥሩ ስለሚመጣ የመደመር ኃይለ ውጤት ትባላለች ማለት ነው። አራተኛ ደግሞ ኢንቨርስ ፕሮፐርቲ ኦፍ አዲሽን ነው። ኢንቨርስ ማለት ደግሞ የተገላቢጦሽ ማለት ነው። ፎር ኤን ኢንቲጀር ኤ ፕላስ -ኤ ኢንቨርሱ ማን ነው? ግልብጡ -ኤ ነው አይደለ? ስለዚህ ተቃራኒውን ስንደምረው ምንድነው መልሳችን? ዜሮ ይሆናል። -ኤ ፕላስ ኤ ይህም ቦታ ቢቀያየርም ችግር የለውም። ምንድነው መልሳችን? ዜሮ ነው ማለት ነው። -ኤ ኢዝ አዲቲቭ ኢንቨርስ ኦፍ ኤ ኦር ቫይስ ቨርሳ ይላል። -ኤ የኤ ምንድናት? የመደመር ግልብጦሽ አዲቲቭ ኢንቨርስ ትባላለች ማለት ነው። እና ደግሞ እንደገና ኤ ለኤ አዲቲቭ ኢንቨርስ ትባላለች። ለምሳሌ -9 ሲደመር 9 ማንኛውም ፖዚቲቭ ቁጥርና ኔጌቲቭ ቁጥር እኩል ከሆኑና ሳይናቸው ብቻ የሚለያይ ከሆነ ውጤታችን ዜሮ ነው። እሱ አዲቲቭ ኢንቨርስ ይባላል ማለት ነው። ኤግዛምፕል -4 ሲደመር -12 ሲደመር 4 ይላል። 3 ኢንቲጀሮች ነው የተሰጡን። ስለዚህ ምን እናደርጋለን? እነዚህ ሶስቶቹን ለመስራት ቦታ እንቀያይራቸዋለን። ቦታ ሲቀያየር ችግር የለውም ብለናል። በምን ፕሮፐርቲ መሰረት? በኮሞታቲቭ ፕሮፐርቲ መሰረት ቦታ ቢቀያየሩ ችግር የለውም ብለናል። ስለዚህ እችን +4 ወደዚህ እናስቀድማትና -4 ሲደመር 4 ሲደመር -12 ይሆናል። ኔጌቲቭ እና ፖዚቲቮቹ ተጣፉ። በምን መሰረት ማለት ነው? አዲቲቭ ኢንቨርስ ማለት ኢንቨርሱን ተቃራኒው ሲደመር ዜሮ ነው የሚሆነው። 0 ሲደመር -12 ስለዚህ ከዛ -12 ይመጣልናል መልሳችን ማለት ነው። እዚህ ደግሞ ዜሮ ከማንኛውም ቁጥር ላይ ሲደመር ራሱ ቁጥሩ እንደሚመጣ የሚያሳየን ደግሞ አይደንቲቲ ኦፍ አዲሽን ይባላል ማለት ነው። የመደመር ኃይለ ውጤት የሚባለው ነው ማለት ነው። ኤግዛምፕል 2.13 the starting balance in bank account is 500 ብር። መጀመሪያ በባንክ አካውንት ስንጀምር 500 ብር ነበረን ይላል። what is the balance after 120 ብር and 200 ብር are withdrawn from the account? 120 ብር እና 200 ብር ዊዝድራዋል ማለት ማውጣት፣ ብር ማውጣት ከባንክ ቤት ማውጣት ማለት ነው። ካወጣን በኋላ ስንት ይቀራል ነው የሚለው። መጀመሪያ 500 ብር ነበረን። ከዛ በኋላ ምንድነው የምናደርገው? አወጣ ነው አይደለ? ስናወጣው ደግሞ ባንከሮቹ ቀንሰው ነው የሚያስቀምጡልን አይደል ውጤቱን። ስለዚህ ከ500 ብር መጀመሪያ 120 ብር አወጣን። 500 ሲቀነስ ይሆንብናል ማለት ነው። ከ500 ብራችን 120 ብር ይቀነሳል። ለዛ ደግሞ እንደገና 200 ብር አወጣን። አሁንም ሲቀነስ ነው የሚሆነው። ስለዚህ መጀመሪያ ሲቀነሶችን እንደምራቸዋለን በአሶሲዬቲቭ ፕሮፐርቲ መሰረት ማለት ነው። ማለት መጀመሪያ የፈለግነውን መስራት እንችላለን የሚለው ነው። ከዛ ሲቀነሶችን ስንሰራ -120 ሲቀነስ 200 ተመሳሳይ ሳይን ከሆኑ ደምረን ኔጌቲቭ ማድረግ ነው ብለናል። ኔጌቲቭ ከሆኑ ማለት ነው። ስለዚህ 200 ሲደመር 120 320 ነው። ሁለቱ ኔጌቲቭ ስለሆኑ -320 ይሆናል። ከዛ ሲደመር 500 አለች። ከዛ በኋላ ከ500 ላይ 320 እንቀንስበታለን ማለት ነው። ምክንያቱም እየተቀነሰብን ነው። ስለዚህ መጨረሻ ላይ ያለን ባላንስ ምን ይሆናል? 180 ብር ይሆናል ማለት ነው። therefore the balance is now አሁን 180 ብር ነው ባላንሱ ማለት ነው። በቀጣይ ኤግዛምፕል compute the following using commutative property of addition። commutative property of addition በመጠቀም ስሩ ነው የሚለው። commutative property ማለት ቦታቸውን እያቀያየርን ማለት ነው። የመጀመሪያው -15 ሲደመር -13 ሲደመር -5 ነው። ሁሉም ኔጌቲቮች ናቸው።
ኔጌቲቭ 5 ነው ወደዚህ ያመጣት። ከዛ ኔጌቲቭ 15 ሲደመር ኔጌቲቭ 5 ሲደመር ኔጌቲቭ 13 ከዛ ስንት ይሆናል? ኔጌቲቭ 15 ሲደመር ኔጌቲቭ 5 ሲደመር ኔጌቲቭ 13 ኔጌቲቭ 15 እና ኔጌቲቭ 5 ኔጌቲቭ 20 ይሆናሉ። ከዛ በኋላ ኔጌቲቭ 20 እና ኔጌቲቭ 13 ኔጌቲቭ 33 ማለት ነው። ተመሳሳይ ሳይን ስለሆኑ መደመርና ኔጌቲቭ ሳይን ማስቀመጥ ነው። ቢ ደግሞ 18 ሲደመር 25 ሲቀነስ 8 መጀመሪያ ፖዚቲቮቹን አንድ ላይ አድርጋቸው 18 ሲደመር 25 ሲደመር ኔጌቲቭ 8 ብሎ እሺ፣ እንደዚህ መቀመጥ ይችላል። ኔጌቲቭ ብቻ መሆንም ይችላል። ሲደመር ሆኖ ኔጌቲቭ በቅንፍ ውስጥ መቀመጥ ተመሳሳይ ነው፣ ልዩነት የለውም። ከዛ 18 ሲደመር ኔጌቲቭ 8 ወደዚህ ያመጣት በኮመታቲቭ ማለት ቦታ ቢቀያየሩ ችግር የለውም ማለት ነው አይደል? ስለዚህ ከ18 ላይ 8 መቀነስ ማለት ነው። ይሄ ከ18 8 ስንቀንስ 10 ይሆናል። እዛች ራሱ 25 አለች። 25 10 ሲደመር 25 ፖዚቲቭ ስለሆነች ማለት ነው ኔጌቲቭዋን አጥፍተናል። ከዛ መልሳችን 35 ይሆናል ማለት ነው። ኤክሰርሳይዝ አለ፣ በሌላ ቪዲዮ እሰራላችኋለሁ። ደግሞ ሞክሩት፣ ቀላል ነው። ቀጣይ የምናየው ሰብትራክሽን ኦፍ ኢንቲጀርስ ነው። ኢንቲጀሮችን መቀነስ ነው። አሁን ደግሞ አክቲቪቲ 2.8 ዩ ካን ዩዝ ነምበር ላይንስ ቱ ሞዴል ሰብትራክሽን ፕሮብለምስ። ሰብትራክሽንን ለመስራት ነምበር ላይን የቁጥር መስመር መጠቀም እንችላለን። ለምሳሌ 3 ሲቀነስ 5 ብንል 3 ሲቀነስ 5 ማለት ከመደመር ጋር ስናያይዘው 3 ሲደመር ኔጌቲቭ 5 ማለት ነው። እዛ 3 ሲቀነስ 5ን በነምበር ላይን ስንጠቀም እንዴት ነው የምናደርገው? መጀመሪያ ከዜሮ እንነሳለን። መጀመሪያ የተጻፈችው 3 ስለሆነች ከዜሮ ወደ 3 ፖዚቲቭ ናት አይደል? 3 ምንም ሳይን ስለሌላት ፖዚቲቭ ናት። ስለዚህ ወደ የት ነው የምንሄደው? ወደ ቀኝ 3 እንሄዳለን። ከዛ 3 ከሄድን በኋላ እናቆምና ሲቀነስ 5 ነው ያለን። ሲቀነስ 5 ማለት ደግሞ ከዚህ ካለንበት ተነስተን ወደ ግራ 5 ስቴፕ እንሄዳለን ማለት ነው። 5 ስቴፕ ስንሄድ ምን ላይ እናርፋለን? ኔጌቲቭ 2 ላይ እናርፋለን ማለት ነው። መልሳችን ኔጌቲቭ 2 ይሆናል ማለት ነው። ኔጌቲቭ 1 ሲቀነስ 4 ደግሞ ምንድነው? ኔጌቲቭ 1 ከዜሮ ተነስተን ወደ ግራ 1 ስቴፕ ሄድን፣ እዚህ ቆምን። ከዛ ከዚህ ከ1 ተነስተን ደግሞ ሲቀነስ 4 ነው። አሁንም ከዛ ቀጥለን ነው የምንሄደው። ስለዚህ 4 ስቴፕ ሄድን፣ 1 2 3 4 ስንት ላይ አረፍን? ኔጌቲቭ 5 ላይ አረፍን ማለት ነው። ስለዚህ ኔጌቲቭ 5 ይሆናል መልሳችን ማለት ነው። አንደኛ ጥያቄ ዩዝ ነምበር ላይን ቱ ሞዴል ኔጌቲቭ 1 ፕላስ ኔጌቲቭ 4። ኔጌቲቭ 1 እና ኔጌቲቭ 4ን ለማሳየት ነምበር ላይን የቁጥር መስመርን ተጠቀሙ ነው የሚለው። ይሄው እዚህ ላይ ሰርቶልናል። ይሄ ማለት ነው፣ ይሄ ነው። ሁለተኛ ደግሞ ኮምፔር ዚስ ሞዴል ቱ ዘ ሞዴል ኦፍ ፎር ኔጌቲቭ 1 ሲቀነስ 4። ኔጌቲቭ 1 ሲቀነስ 4 እና ኔጌቲቭ 1 ሲደመር ኔጌቲቭ 4 እኩል ናቸው። ሁለቱም እኩል ቁጥሮች ናቸው። እንዴት ነው ኔጌቲቭን መደመር እና ኔጌቲቭ ሲቀነስ ብሎ ማስቀመጥ? ተመሳሳይ ነው ማለት ነው። ስለዚህ ምንድነው እኩል ናቸው። ኮምፔር የሚለው እኩል ናቸው ነው መልሳችን። ዘ አክቲቪቲ ሾውን ዛት አክቲቪቲው የሚያሳየን when you subtract a number የሆነ ቁጥርን ስቀንሱ the result is the same as adding the opposite of the number። ውጤቱ ምንድነው? የቁጥሩን ተቃራኒ መደመር፣ እንደ መደመር ነው ማለት ነው። ወይም subtract 5 5ን ቀነሳችሁ ማለት the result is the same as adding its opposite negative 5። ውጤታችን ከምን ጋር ተመሳሳይ ነው? ኔጌቲቭ 5 ወይም ደግሞ ኦፖዚቱን መደመር ማለት ነው። when you subtract 4 4ን ቀነስን ማለት ኔጌቲቭ 4 ማለት ነው። ሰብትራክት ሲሆን ኔጌቲቭ 4 ማለት ነው። ሪዛልት ዘ ሴም አስ አዲንግ ኦፖዚት ወይም ደግሞ ኔጌቲቭ 4ን እንደ መደመር ነው ማለት ነው። ለምሳሌ 3 ማይነስ 5 ማለት 3 ሲቀነስ 5 ምንድነው መልሳችን? ኔጌቲቭ 2 ነው። ይሄ ደግሞ ከምን ጋር እኩል ነው? 3 ሲደመር ኔጌቲቭ 5። ምክንያቱም ምንድነው ኔጌቲቭ ሲባዛ በፖዚቲቭ ኔጌቲቭ ስለሆነች ኔጌቲቭ ትመጣልናለች፣ ግን መልሱ ተመሳሳይ ነው ማለት ነው። ለምሳሌ ይሄኛውንም እዩ። ኔጌቲቭ 1 ሲቀነስ 4 ማለት ምን ማለት ነው? ኔጌቲቭ 1 ሲደመር ኔጌቲቭ 4 ማለት ነው። ስለዚህ መቀነስ ማለት ምንድነው? ተቃራኒውን መደመር ማለት ነው ማለት ነው። ቱ ሰብትራክት ኢንቲጀር ዩ ካን ዩዝ ካውንተር ኦር ዘ ፎሎዊንግ ሩል። ኢንቲጀርን ለመቀነስ ካውንተር መጠቀም ወይም ደግሞ እነዚህ ህጎች መጠቀም እንችላለን። ሪማርክ if a and b are any two integers then a minus b is equals to a plus minus b። ለማንኛውም ቁጥር እና b a ሲቀነስ b ማለት a ሲደመር ኔጌቲቭ b ማለት ነው። ይሄ ሩል ስለሆነ ያዙት። therefore to subtract an integer add its opposite። ስለዚህ ኢንቲጀሩን ለመቀነስ ተቃራኒውን መደመር ነው ማለት ነው። ኢንቲጀር ቀነስን ማለት ተቃራኒውን ደመርን ማለት ነው ነው። a minus b ማለት a plus minus b ማለት ነው። ስለዚህ ተቃራኒውን መደመርና ኢንቲጀሩን መቀነስ ተመሳሳይ ናቸው ማለት ነው። ለምሳሌ 8 ማይነስ 11 ይላል። 8 ሲቀነስ 11 በካውንተር ወይም ደግሞ በቁጥር ስንሰራው እንዴት ነው የሚሆነው?
ወይም ደግሞ ካውንተር ማለት ፖዚቲቭ ካውንተር እና ኔጌቲቭ ካውንተር እናስቀምጠን ከዛ በኋላ ጣፍተን የምናመጣው ውጤት ነው። ፈርስት ፕሌስ 8 ፖዚቲቭ ካውንተር ቱ ሾው ፖዚቲቭ 8። መጀመሪያ 8 ስለተጻፈችልን 8 ፖዚቲቭ ካውንተር እናስቀምጣለን። ይኸው እዚህ ላይ ቀምጠዋል። However, there are no enough counter to take 11 positive counters away. ነገር ግን ይህን 11 ፖዚቲቭ ካውንተር ለማግኘት ኢናፍ አይደለም ካውንተራችን ነው የሚለው። ሶ አድ 30 ፔር ቱ ጌት 11 ፖዚቲቭ ካውንተር። 11 ፖዚቲቭ ካውንተር ለማግኘት ምንድን ነው የምናደርገው? አድ 0 ፔርስ ማለት እዚህ ጋር 3 እንጨምራለን 11 ለማድረግ ማለት ነው። ከዛ በኋላ እዚህ ጋር 3 ፖዚቲቭ ከጨመርን 3 ኔጌቲቭም እንጨምራለን ማለት ነው። ከዛ በኋላ እንዴት ይመጣልናል? እዚህ ጋር 11 አለን 11 ካውንት ፖዚቲቭ ማለት ነው። እዚህ ደግሞ 3 ኔጌቲቭ ይሆናል። መቃሪው ኔጌቲቮቹ ስንት ይሆናሉ? 3 ይሆናሉ ማለት ነው። ይሄ ባጭሩ ምንድነው? በካውንተር ሳትሰሩ በቀላሉ ለመስራት 8 ሲቀነስ 11 ማለት ኔጌቲቭን መደመር ነው ብለናል አይደለ? ስለዚህ 8 ሲደመር ኔጌቲቭ 11 ማለት ነው። ስለዚህ ተቃራኒ ቁጥሮችን ወይም ተቃራኒ ኢንቲጀሮችን ለመደመር መጀመሪያ የትኛው ይበልጣል የሚለውን እዩ ተብለናል። የትኛው ይበልጣል? ኔጌቲቭ 11 ይበልጣል። ስለዚህ ከ11 የሚበልጥ ከሆነ 11 ሲቀነስ 8 እናደርጋለን። ውጤታችን 3 ነው። ከዛ በኋላችን የመጣችልን ውጤት 3 የምንም ሳይን ነው የምትይዘው፣ የትልቁን ቁጥር ሳይን። እዚህ ውስጥ ደግሞ ትልቁ ቁጥር ማነው? 11 ነው። 11 ኔጌቲቭ ስለሆነች መልሳችን ኔጌቲቭ 3 ትሆንልናለች ማለት ነው። እንደዚህ ብላችሁ በቀላሉ መስራት ትችላላችሁ። ቀጣይ ኔጌቲቭ 12 ሲቀነስ 8 ነው የሚለው። ይህም ተመሳሳይ ነው። ኔጌቲቭ 12 ሲቀነስ 8 ማለት ኔጌቲቭ 12 ሲደመር ኔጌቲቭ 8 ማለት ነው። ተመሳሳይ ሳይን ያላቸው ቁጥሮችን ስንደምር ደግሞ ያለምንም ሳይን መጀመሪያ መደመር ነው። እዛ 12 ሲደመር 8 20 ማለት ነው። 20 እዛ ሁለቱ ኔጌቲቭ ስለሆኑ ኔጌቲቭ ብለን ኔጌቲቭ 20 ይሆንልናል መልሳችን ማለት ነው። ቀጣይ ደግሞ ምንድነው? 7 ሲቀነስ ኔጌቲቭ 3 ይላል። ኔጌቲቭ ሁለት ኔጌቲቮች ከቅንፍ ውስጥ በቅንፍ ሁለት ኔጌቲቭ ከተለያዩ ምንድነው? ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ ስለሆነ 7 ሲደመር 3 ነው ማለት ነው። መልሳችን 10 ይሆናል ማለት ነው። ይኸው 7 ሲደመር 3 ይሆንልናል። ምክንያቱም ምንድነው? ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ ስለሆነ ቅንፍ ደግሞ እንደ ማባዛት ነው የሚቆጠረው። ቀጣይ ደግሞ ኔጌቲቭ 9 ሲቀነስ ኔጌቲቭ 4። ስለዚህ ኔጌቲቭ 9 ሲቀነስ ማይነስ ኦፍ ማይነስ ፕላስ ይሆናል። ፕላስ 4 ኔጌቲቭ 9 ሲደመር 4 ደግሞ 9 ሲቀነስ 4 5 ነው። 5 ኔጌቲቭ ብለን ኔጌቲቭ 5 ብለን ማስቀመጥ እንችላለን። ኤግዛምፕል 2.18 The minimum and maximum temperatures of Debre Brahan city in the month of December is recorded as -5 degree centigrade and 22 ዲግሪ ሴንቲግሬድ። ከፍተኛና ዝቅተኛ ቴምፕሬቸሩ የደብረ ብርሃን ከተማ ማለት ነው። ዝቅተኛው -5 ነው፣ ከፍተኛው ደግሞ 22 ዲግሪ ሴንቲግሬድ ነው። ዋት ዘ ዲፍረንስ ቢትዊን ዘ ማክሲመም ኤንድ ዘ ሚኒመም ቴምፕሬቸር? የማክሲመም እና የሚኒመም ከፍተኛው እና የዝቅተኛው ሙቀት ልዩነታቸው ምን ያህል ተራርቀዋል የሚለውን ነው የምናየው። እንደዛ ስናይ ማክሲመም መጀመሪያ እንጽፋለን። ቱ ፋይንድ ዘ ዲፍረንስ ኢን ቴምፕሬቸር ሰብትራክት ዘ ሎወስት ቴምፕሬቸር ፍሮም ዘ ሃይር ቴምፕሬቸር። ዝቅተኛውን ቴምፕሬቸር ከከፍተኛው ቴምፕሬቸር ላይ መቀነስ ማለት ነው። ስለዚህ ከፍተኛው 22 ዲግሪ ሴንቲግሬድ ነው፣ ሲቀነስ ዝቅተኛው ደግሞ -5 ነው። ስለዚህ ኔጌቲቭ ኦፍ ኔጌቲቭ ፖዚቲቭ ይሆናል። ምን ይሆንልናል? 22 ሲደመር 5 ይሆንልናል መልሳችን። ቱ ሰብትራክት -5 አድ -5። ስለዚህ 5ን እንደመርንበት ማለት ነው። መልሳችን ስንት ይሆናል? 27 ይሆንልናል ማለት ነው ልዩነቱ። ይህ ማለት ከዚህ ተነስተን ወደ ፖዚቲቭ 22 ዲግሪ ሴንቲግሬድ ነው። እዚህ ወደ ኔጌቲቭ ደግሞ 5 አለች፣ እዚህ 5 አለች ማለት ነው። ልዩነታቸው ማለት ከ22 ተነስቶ እዚህ ደርሶ ከዛ ደግሞ ከዚህ ተነስቶ እዚህ የሚደርሱ ማለት ነው። ማለት ርቀቱን እንዳለ ነው የሚይዘው ማለት ነው። ስለዚህ 27 ይሆንልናል ልዩነታቸው ማለት ነው። እንግዲህ የዛሬ ክላሳችን ይህንን ይመስላል። ኤክሰርሳይሱን ስሩት፣ ቀላል ነው። ከከበዳችሁም ኮሜንት ላይ ነገሩኝና እሰራላችኋለሁ። ቀጣይ መልቲፕሊኬሽን ኤንድ ዲቪዥን ኦፍ ኢንቲጀር የሚለውን ይዤላችሁ እመጣለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮ ከተመቻችሁም ለጓደኞች ሸር አድርጉላችሁ። እስካሁን አብራችን ስለቆያችሁ አመሰግናለሁ። ሰላም ቆዩ።